በታላቁ ሻህሩ ረመዳን ታላቅ ኸይር ሥራ እናመላክታችሁ። ዓለማችን በፈተናና በጸጋ መካከል ተዋልላለች። ሆኖም ይህን ክፍተት የሚሞሉት ለጋስ ልቦችና የነቢዩን ሰለላሁ ዐለይሂ ወሰለም አደራ የሚጠብቁ አማኝ ነፍሶች ናቸው። የሲለና በጎ አድራጎት ድርጅት በአላህ ፍቃድ ከ6700 በላይ ነፍሶችን በራህመት ጥላ ስር የሰበሰበ ታላቅ ተቋም ነው። ለየቲሞች እንደ አባት ሆኖ እስከ ቅንጦት የሚደርስ ድጋፍ በማድረግ እንባቸውን በሳቅ የሚተካ፣ ለእናቶች የአስቤዛና የኑሮ ሸክምን በማቅለል ክብርን የሚያላብስ፣ ለታረዙት በከፈተው የልብስ ባንክ አማካኝነት ድሆችንና ምስኪኖችን በክብር የሚያለብስ፣ ለወጣቶች እጃቸውን ለልመና ሳይሆን ለሥራ እንዲዘረጉ የክህሎት ሥልጠና በመስጠት ራሳቸውን እንዲችሉ የሚያግዝ፣ ለውሃ እጦትም በመቶ ሺዎች የሚጠጡት ሰደቀተል ጃሪያ የውሃ ጉድጓዶችን የሚቆፍር የኸይር አውድማ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኔና የቲምን ተንከባካቢ በጀነት ውስጥ እንደዚህ ነን ብለዋል። ኑ ስፖንሰር በመሆን አባል በመሆን እንዲሁም ሰደቃችሁንና ዘካችሁን በዚህ በረከታማ ተቋም በኩል በማፍሰስ የአኺራ ስንቃችሁን አከማቹ። ዛሬ የምንዘራው በጎነት ነገ በቂያማ ዕለት ጥላ ይሆነናልና። የሲር ለና መኖሪን ያወቅኩት ለሰው የኖርኩ ቀን ነው።